ሰላም ጤና ይስጥልን የተወደዳችሁ የቀቢ ኒውስ ቤተሰቦች የዕለቱን መረጃዎች ይዘንላችሁ ቀርበናል። በዛሬው ፕሮግራማችን ደቡብ ሱዳን በኢትዮጵያ ድንበር አቅራቢያ የሚገኘው የግብጽ ጦር ሰፈር እንዲዘጋ ማዘዟን፣ በመካከለኛው ምስራቅ ባለው ጦርነት ትርፋማ የሆኑት ግዙፍ ኩባንያዎችና የነዳጅ ክምችት መቀነስን፣ በአዲስ አበባ ፊንቴክ ኢንቨስትመንት ተጠርጥረው በቁጥጥር ስር የነበሩ አርቲስቶች የዋስትና ውሳኔን፣ እንዲሁም በሩሲያ ወንዶች ዘንድ የተለመደ የመጣው አስገራሚ የጆሮ ፕላስቲክ ቀዶ ጥገናን ጨምሮ ሌሎች መረጃዎችን እናቀርባለን። አብራችሁን ቆዩ። በምስራቅ አፍሪካ ቀጠና አዲስ ዲፕሎማሲያዊ ኩነት ተከስቷል። ደቡብ ሱዳን በኢትዮጵያ ድንበር አቅራቢያ የሚገኝ የግብጽ ወታደራዊ ካምፕ አስቸኳይ እንዲዘጋና ወታደሮቹ አካባቢውን ለቀው እንዲወጡ ማዘዟ ተዘግቧል። ይህ ውሳኔ የተሰማው ፕሬዝዳንት ሳልቫ ኪር በኢትዮጵያ ካደረጉት ይፋዊ ጉብኝት ማግስት መሆኑ ጉዳዩን ልዩ ትኩረት እንዲሰጡ አድርጎታል። የደቡብ ሱዳን የፕሬስ ምንጮች እንደገለጹት ትዕዛዙ በሀገሪቱ ውስጥ የሚገኙ ሁሉንም የግብጽ ወታደራዊ እንቅስቃሴዎች የሚመለከት ነው። ካይሮ በበኩሏ የጦር ሰፈሯን ወደ ሌላ ስፍራ ለመቀየር እያሰበች መሆኑን አብሮም ተገልጿል። ወደ መካከለኛው ምስራቅ ስናመራ በእስራኤል አሜሪካና ኢራን መካከል ያለው ጦርነት ዓለምን እያወከ ቢሆንም ለአንዳንዶቹ ግን የሀብት ምንጭ ሆኗል። እንደ BP፣ ሼል እና ኤክሶን ሞቢል ያሉ የነዳጅ ግዙፎች እንዲሁም የሎኬድ ማርቲን የጦር መሳሪያ አምራቾች ከቀውሱ ታሪካዊ ትርፍ እያጋበሱ ይገኛሉ። በተለይ በሆርሙዝ መሽመጥ ላይ የተጋረጠው ስጋት የነዳጅ ዋጋን ሰማይ እንዲነካ ማድረጉ እንደ JP ሞርጋን ያሉ ባንኮች በ2026 መጀመሪያ ላይ ብቻ የ47.7 ቢሊዮን ዶላር ገቢ እንዲሰበስቡ አስችሏቸዋል። በሌላ በኩል ጦርነቱ የዓለምን የነዳጅ ክምችት እያመነመነ ይገኛል። ሞርጋን ስታንሊ ባወጣው መረጃ መሰረት ባለፉት 2 ወራት ውስጥ ብቻ የዓለም የነዳጅ ክምችት በ270 ሚሊዮን በርሜል ቀንሷል። ይህም ድንገተኛ የአቅርቦት እጥረቶችን ለመቋቋም መንግስታት ያላቸውን አቅም በእጅጉ ያዳክመዋል። በተያያዘ ዜና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራን የዩራኒየም ክምችት ሙሉ በሙሉ እስካልጠፋ ድረስ ጦርነቱ እንደማያበቃ አስታውቀዋል። ፕሬዚዳንት ዶናልድ ትራምፕ በበኩላቸው ኢራን ለተኩስ አቁም ያቀረበችው ሐሳብ ፍጹም ተቀባይነት የሌለው ሲሉ አጣጥለውታል። በሊባኖስ በኩል ደግሞ በእስራኤል የድሮን ጥቃት ሕፃናትን ጨምሮ የ13 ሰዎች ሕይወት ማለፉም ተረጋግጧል። በስነ ጽሑፍ ዘርፍ አንጋፋው ኢትዮጵያዊ ገጣሚና ደራሲ በእውቀቱ ስዩም በስፔን ባርሴሎና በሚካሄደው 41ኛ ዓለም አቀፍ የግጥም ፌስቲቫል ላይ በክብር እንግድነት ሊሳተፍ ነው። እውቀቱ ግንቦት 13 በሚካሄደው የመዝጊያ ስነ ስርዓት ላይ ከዓለም ዙሪያ ከተመረጡ 7 ዝነኛ ገጣሚዎች ጋር ስራዎቹ ለታዳሚ ይቀርባል። ለማጠቃለያ ያህል ከሩሲያ የተሰማ አንድ አስገራሚ ዜና አለ። በሩሲያ የሚገኙ ወንዶች የኤምኤምኤ ተዋጊዎች ለመምሰልና በሌሎች ላይ ፍርሃት ለማሳደር ሲሉ ጆሮአቸውን በገዛ ፈቃዳቸው እያስቆረጡና የአበባ ጎመን ቅርጽ እንዲይዝ እያደረጉ ይገኛሉ። ይህ አደገኛ ህመም የሚበዛበት ሂደት በአንድ ጆሮ $80 የሚጠየቅበት ቢሆንም የጤና ባለሙያዎች ግን ሂደቱን የመስማት ችግርና ከፍተኛ ኢንፌክሽን ሊያስከትል እንደሚችል እያስጠነቀቁ ነው። የተወደዳችሁ የቀቢ ኒውስ ቤተሰቦች ለዛሬ የተዘጋጁት ዜናዎች የተከታተላችሁት ቢመስል ነበር። በሌላ ዜናዎች እስከምንገናኝ ሰላም ሁኑ።